የሰው ልጅ የሶስት ነገር ጦር ሜዳ ነው። አንደኛው የራሱ የሥጋ ኑሮ ሌላ ውጊያ ነው። ሁለተኛው የመንፈስ የክፉ መንፈስ ውጊያ ሁለተኛው ነው። ሶስተኛው ከእግዚአብሔር መንፈስ የእግዚአብሔርን መንፈስ ለማግኘት የሚያደርጋቸው ሩጫዎች የኑሮውን ግማሽ ያህል ትግል የሚጠይቅ ነው እና ህይወታችን ጦር ሜዳ ነው። ዋናው ስጋዊ ፍልሚያ ውስጥ ከመግባት በፊት በየግል ህይወትህ ከእድልም ሆነ ከአኗኗርህ ጋር ከስነ ስብዕና ወይም ከስነ ህይወትህ ጋር የግድ ስትዋጋ ትኖራለህ። አሁን እኛ ውጊያችን የመንፈሱን ዓለምና የእግዚአብሔርን ጉዳይ ትተን በስጋ ጦርነት ውስጥ ነው የምንገኘው።